ታይቼ የማሰበው ስለሷ ነው እና ደሃው እንዴት አርጎ ይሄን መክፈል ይችላል? የእሳት አደጋ መከሰቱ ተነግሯል። መወለድ ቀን ደግሞ የሞት ቀን ይሻላል። ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ የሆኑ ርዕሶችን ይዤላችሁ መጥቻለሁ። ቪዲዮውን ደግሞ እንደምትወዱት ስለማልጠራጠር ከወዲሁ ላይክ አድርጋችሁ ጀምሩ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮዎቹ እንላለን። ምንም አይነት ነገር አልናገርም እንደነገርኩ ታይቼ የማሰበው ስለሷ ነው እና ድንገት ደግሞ በአንድ በኩል ደግሞ ስመረው እንዴ እኔም ፍቅር ሊይዘኝ ነው እንዴ ራሴንም እንዳይዘኝ በጣም ፈራ ነበር። የመጨረሻ ላይም በቃ አብረን እንደምንሆን ነበር ተስፋ ማደርገው ቁጭ ብዬ ሳስብ ምናምን ለሱ ለየት ያለ ስሜት በቃ ማጥፋት የማልችለው አይነት ስሜት ይሰማኛል። አቶ ተካልኝ ይባላል። የትራንስፖርት ዘርፍ ውስጥ ላይ አመት አገልግያለሁ። እድሜ ደግሞ 50 አመት ነው። በትርፍ ጊዜ ልጆች ምናምን አመላለሳለሁ። ሚስት አለኝ፣ የ10 አመት ልጅ አለኝ። አሁን ከተፈተረ 10 አመት ሆኗል። ስሜ ሜሮን ይባላል። አሁን የ25 አመት ሴት ነኝ እና ከተካልኝ ጋር የተገናኘ ነው። ነበረ በዛ ሰዓት ነበር ከተካልኝ ጋር የተዋወቅ። ስታይል ክፍል ተማሪ ነበርኩኝ። ከዛ እድሜ ጀምሮ ነበር ተካልኝ ለኔ ሰርቪስ አገልግሎት የሚሰጠኝ እና ተካልኝ በጣም ጥሩ ሰው ነበረ። ሰርቪስ ጧጧት ሁሉ ከረሜላ ምናምን ይዞልኝ ይመጣ ነበረ፣ ያጫውተኛል ምናምን። ያው እሷም እንዳለችው ያ ቤተሰቦች ኃላፊነቱና ወደ ትምህርት ቤቷ እንትንስ ወደዛ ነው ድረስ የነበረው ሂደት እንደዛ ነው። ከ10 አመት ቢሆን ነው። እኔ ደግሞ ያው በሹፍርና ደረጃ ውስጥ ዋናውን ከመስራቴ ቀጥሎ የሷን ነበረ በሷ አማካኝነትም ነበረ ተማሪዎችን ማድረስ የጀመርኩት። ያው እሷን እንደምትለው ሁኔታውን ሳያት ከሌሎቹ ልጆች ደግሞ የተሻለች ነች። ያው ቤተሰቦቿ ከቀጠርን ጀምሮ ኃላፊነቱን ሰጥቶኛል። እንዴት ቤተሰቦቿ ታዲያ ኃላፊነቱን የሰጡት እንዲያደርሷት እኮ ነው። ትምህርት ቤት ከረሜላ ገዝተው ያጫወቱ እንዴ! አሁን ይሄ የምር ከሆነ ነውረኛ ሰው ነው ትርሶ። እንዴ ምን አይነት ቤተሰብ እንዳሉት አላውቅም። የ10 አመት ልጅ አደራ የተሰጠው ሽማግሌ ትራንስፖርት አመላላሽ ሰው እኮ በአደራ ልጅቷን እንትን ይላል እንጂ እንዴት ድራማም ከሆነ ነውረኛ ናቸው የዚህ ፕሮዲዩሰሮች። ድራማ ይመስለኛል መቼም እርሶን የሚያክል ሰው በኢትዮጵያ ማህበረሰብ ውስጥ መጥቶ የ10 አመት ልጅ አስቅሬ አሳድጌ ምናምን የሚል አይመስለኝም ጭራሽ። አንቺ እጅግ ነውረኛ ነሽ። በቃ የመጨረሻ እንዴ ተካልኝ ሲባል ታያለሽ። ጋሽ ተካልኝ ሲባሉ እኮ ነው የሚባለው እኮ እንዴት ነው ነገሩ? ከአያት ጋር ጋሽ በይ ወዴት ነው? ፍቅር ሌላ ነው፣ አክብሮት ሌላ ነው። እንደ ድሮ እናት ወይ ጋሽ አንቱ በይ በቃ ምንም ደስ አላልሽኝም። እርስዎ ግን እንዴ ልቻደ ሚስታለ እንዳንዴ ፍቅር ይዞት ካሳደጓት ልጅ አይደል እንዴ? እንትን እኮ አለው ቼን የሆነ ነገር እኮ አለ እምነት ቼን ምናምን ይባላል እኮ። ልጅን እኮ የምትሰጠው ለአንድ ሰው ሀፕን የማያደርጉ ነገሮች አሉ፣ የማይፈጠሩ ነገሮች። ትራንስፖርት አድርስልኝ ብለህ ትልቅ ሰው አንጾ ትራንስፖርት አድርሶ መንገድ ላይ እንዳይለክፏት ጠብቆ፣ ሌሎች ወንዶች ትምህርቷን እንዳሰናክሏት ጠብቆ፣ አሰናካዩ ራስ ተከፍሎ ሽማግሌ በነጭ ሼድ አርገህ ራስ አሳድገህ እንትን እንዴ ላንተ እንደምስጣት ባቅኖርማ መጀመሪያም ከጎረምሳ ሹፌር ጋር ልካት ነበር። በኩያዋ ከሆነም ሆነ አንድ ይሆናል አሉት ሴትዮዋ። በጎረምሳ ቢሆን ይሻለኛል ከሆነ። እንዴት ነው አሁን የምትደራረጉ የምትሆኑት የምትሉት በስማ ምን ይላሉ? እንደው አቶ ተካልኝ ይቁረቡ እውነት ይቁረቡ። የመጨረሻው ነው ይሄ ዓለም ያልቅ ነው እርሱ ላይ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። በዚህ ጉዳይ ላይ እንግዲህ ሰመረ ባሪያው የራሱን ሐሳብ አስተያየት ሰጥቷል። እናንተስ ደግሞ በዚህ ጉዳይ ላይ ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንላለን። አለ በዛ በኩል ያሉ ቤተሰቦች ግን ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። እኔም ማዝነው ለነሱ እነሱ እንዴት ይጽናኑታል? እነዚህን እግዚአብሔር ያጽናናቸዋል። ምክንያቱም እግዚአብሔር የሰራትን ነፍስ ነው ያጠፉት። የልጅቷ ባለቤት ደግሞ ራሱ እግዚአብሔር ሲገሏት የምትሄደው ወደ አምላኳ እንጂ ወደ ሌላ አይደለም። ክብር ለእግዚአብሔር። ሲቀጥል ከመወለድ ቀን ደግሞ የሞት ቀን ይሻላል። እንደ ሰው ስታስቡት ከኛ መለየቷ ከቤተሰብ መለየቷ ያሳዝናል።
ሰበር ለመኪና ባለቤቶች በሙሉ ግብር ልትከፍሉ ነው። መንግስት ባሰራቸው መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ከዚህ በኋላ ዓመታዊ ግብር ሊከፍሉ መሆኑ ነው እየተነገረ የሚገኘው። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ እንደተናገሩት ከሆነ በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ዓመታዊ ግብር ይከፍላሉ። ይህ ግብር የሚጣለውም በተሽከርካሪው ባለቤት ላይ መሆኑንም አስረድተዋል። በተጨማሪም ደግሞ ይህ ግብር የሚጣለው በዓመታዊ ምርመራ ወይም ደግሞ ከቦሎ ጋር ተያይዞ ሊመጣ የሚችል ግዴታ እንደሆነ ጭምር ነው እያስረዱ የሚገኙት። ከፍተኛ ጭስ የሚለቁ ወይም ደግሞ አሮጌ መኪኖች ከፍተኛ ግብር የሚከፍሉ ሲሆን በተመሳሳይም ደግሞ አዳዲስ መኪኖች ዝቅተኛ ግብር ይከፍላሉም ተብሏል። ይህ ነገርም ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ይቀርባልም ተብሏል። ይህ ነገር የሚጸድቅ ከሆነ በየዓመቱ በመንግስት በተሰሩ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ዓመታዊ የሆነ ግብር ይከፍላሉ ማለት ነው። በዚህ ጉዳይ ላይ አዳዲስ መረጃ የማገኝ ከሆነ አጋራችኋለሁ። ሀሳብ ካላችሁ ኮሜንት ሴክሽን ክፍት ነው። እስከሚመለስ ድረስ ግን ፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ቆይታ ይሆናላችሁ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ከሰሞኑን እንግዲህ ቁልቢ ቤተክርስቲያን ሲሄድ አንድ መኪና አደጋ ገጥሞ ነበረ። ሶስት ደግሞ ምንድነው? ቪዲዮውን ተመልክተን እንመለስ። ከቁልቢ እየተመለሰ የነበረው አውቶቡስ መታራ አካባቢ ምንድነው ያጋጠመው? ከሹፌሮች አንደበት ያገኘነው መረጃ እንደሚያሳየው ከላይ የምትመለከቱት አውቶቡስ እንግዲህ ዛሬ ሐምሌ 20 ቀን 2018 ዓ.ም ከቁልቢ ወደ አዲስ አበባ በመመለስ ላይ እያለም መታራ መግቢያ ላይ ከላይ በጫናቸው ሻንጣዎች ላይ የእሳት አደጋ መከሰቱ ተነግሯል። እና ምክንያቱ ምንድነው ለሚለው እዚህ ጋር አንድ ወንድም እንግዲህ እንዳጋራው ከቁልቢ ገብርኤል በመመለስ ላይ ሳለ መታራ መግቢያ ላይ ምግብ ሲያበስሉበት የነበረ ምድጃ መጥፋቱን ሲያረጋግጡ መኪናው ላይ በመጫናቸው እሳቱ እንደተነሳና የተጎዳ ሰው አለመኖሩን አስታውቋል። ነገር ግን መኪናው ከጀርባዬ እንደምትመለከቱት ሙሉ በሙሉ በሚባል ደረጃ ነዷል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል። ፎሎ ማድረግ እንዳትረሱ። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የግል ትምህርት ቤት ላይ እንግዲህ በነበረው ጭማሪ ብዙ ሰዎች ተቃውሟቸውን ሲያስነሱ ይሰማል። በዚህም ጉዳይ ላይ ደግሞ ክብርት አዳነች አቤቤ መልስ ሰጥታበታለች። ደሃው እንዴት አድርጎ ይሄን መክፈል ይችላል ነው? ደሃው ለምንድን ነው የግል ትምህርት ቤት የሚሄደው? የሁሉ ኢንቨስት የሚደረገው በቢሊየን የመንግስት ትምህርት ቤት ላይ ኢንቨስት የምናደርገው ደሃውን ለመደጎም አይደለም እንዴ? የመንግስት ሰራተኛው እንዴት ይከፍላል የሚል ማብራሪያዎችን ሰማለን እና ጥያቄዎችን ሰማለን። ለምንድን ነው የመንግስት ትምህርት ቤት ይሄን ሁሉ ክፍያ ለመክፈል የግል ትምህርት ቤት የሚሄደው? ምገባ ተችሎ የትምህርት ቁሳቁስ አቅርበን ዩኒፎርም አቅርበን የተሻለ የእኩልነትና ስነ ልቦና የተማሪዎችን ስነ ልቦና መጠበቅ የሚያስችል ሁኔታዎች ትምህርት ቤቶች ውስጥ በመንግስት ትምህርት ቤቶች ውስጥ እየተፈጠሩ እያሉ አፎርደብል የሚሆነውን ቦታ ትተው አፎርድ የማያደርጉት ጋር ከሄዱ ኃላፊነት ይወስዳሉ ማለት ነው። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ከሰሞኑን እንግዲህ አንድ የተሰማ ዜና አለ። ሶስት ደግሞ ምንድነው ወደ ስዊድን ሀገር 20 እግር ኳስ ተጫዋቾች ሄደው ነበረ። እነሱም ደግሞ መጥፋታቸው ተሰምቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። 20 ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማ። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸው ነው የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውንና መጥፋታቸውን በፍቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን ይከታተሉ። የፊንቴክ ጉዳይ ካበሰልኩት በኋላ ሚዲያ ላይ እንዲቀር አልፈለኩም። ሚዲያ ላይ እንዲቀር ስላልፈለኩ በአፕሊኬሽን ወደ ፌደራል ፖሊስ እኔ ነኝ የጠቆምኩት የፊንቴክን ጉዳይ ማለት ነው። ስጠቁማቸው አድራሻ የት ነው አሉኝ። በጊዜው የነበርኩት አራዳ ክፍለ ከተማ ስለነበረ ወደ አራዳ ክፍለ ከተማ ተመራ ያ ኬዝ ማለት ነው። የአራዳ ክፍለ ከተማ ወደ እኔ ደወለና የት ነው ወንጀሉ የተፈጸመው ሲለኝ ቦሌ መስለኝ ነበር ያ የፊንቴክ ቢሮ። ለካ እሱ ያለው ጨርቆስ ነው። ቦሌ ነው ስላቸው እነሱ ደግሞ እንደገና ወደ ፌደራል መለሱትና ወደ ቦሌ ተመራ። ቦሌ ክፍለ ከተማም እንደገና መልሶ ጨርቆስ ላይ መራው ማለት ነው። ጨርቆስ ላይ ኦሬዲ የወንጀሉ የተፈጸመው ጨርቆስ ላይ ነው። ጨርቆስ ኦሬዲ ያለኝን ማስረጃዎች ሰጠዋቸውና
ኦልሬዲ ፕሮሰሱን ጀመሩት ማለት ነው፣ በማስረጃ በማቀበል ደረጃ ማለት ነው። ከዛም ጨርቆሶች አንዳንድ የዲሲፕሊን ጉለቶች አየሁባቸው። የዲሲፕሊን ጉለቶች ሳይባቸው ለምሳሌ ያህል ለመጥቀስ ያህል ከፊንቴክ ኢንቨስትመንት ላይ 4 መኪኖች ጠፍተው ነበር አንድ ጊዜ ሜቢ ታስታውስ እንደሆነ። ያን ጊዜ የአዲስ አበባ ከተማ ፖሊስ እንትን አውጥቶ ነበረ መኪኖቹ ስለመጥፋታቸው። ያን ጊዜ የፊንቴክን ባለቤት የድርጅቱ ባለቤት በሚል ነው የዘለለው። ለምን ይሄን ዘለለ የሚል ጥያቄ ነበረብኝ። ምክንያቱም ፊንቴክ ኢንቨስትመንት የዳንኤል ዮሐንስና ግርማይ ገብረ ሚካኤል ከሆነ ህዝቡን ይነቃል። ስለዚህ እንደዚህ ብሎ የድርጅቱ ባለቤት ብሎ ብቻ በማለፉ ምክንያት እኔ ጥርጣሬ ገባኝና ከቂርቆስ ክፍለ ከተማ ጋር ያለኝን ሪሌሽንሺፕ ኦልሬዲ አቋረጥኩት ማለት ነው። ሳቋርጠው በመሃል የፌዴራል ፖሊስ ድንበር ተሻጋሪ ወንጀሎችን እየመረመረ ሳለ ሜታ ትራንዛክሽን የሚባል ድርጅት ላይ ደርሰን። ሜታ ትራንዛክሽን የሚባለው የእርዳታ ድርጅት ነው። የእርዳታ ድርጅት ሆኖ የፊንቴክ ሽያጮች በባይናንስ ወደ ሜታ ትራንዛክሽን ገብቶ ያገኘዋል ፌዴራል ፖሊስ። ይሄን ጊዜ አንዳንድ ሰዎች ወደ ፌዴራል ፖሊስ መጠቆም ጀምረዋል፣ ብራችን ይመለስልን የሚል ማለት ነው። በዚህ መካከል የገዙ ሰዎች ማለት ነው። ገና ያን ጊዜ አልተሟሟቀም፣ እንደዚህ ይሰጠናል የሚል ተስፋ ነበራቸው ብዙዎቹ። አንዳንዶቹ ግን ብራችን ይመለስ የሚል ወደ ፌዴራል ፖሊስ 2-3 ሰዎች ወደ ፌዴራል ፖሊስ መጥተው ነበር። በዛ ሰዓት አውንታ በርሲሳ የተሻለ ኢንፎርሜሽን ስላለው እሱን ኮንታክት አድርጉት የሚል እንትን ይደርሳቸዋል ማለት ነው። ፌዴራል ፖሊስ እኔን ይደውልልኝና በራሴ ወጪ ሁሉመናይን ችዬ ወደ ፌዴራል ፖሊስ ተቀላቀልኩ ማለት ነው። ያን ጊዜ ወደ ፌዴራል ፖሊስ ስቀላቀል ኮሚሽነር ብርሃኑ ይባላል ኃላፊ የነበሩት። አሁን ለምስራቅ አፍሪካ ምናምን ተሹመው ወደ ኬንያ ሄደዋል። ቃል በቃል የነገረኝ ነገር ፌዴራል ፖሊስ ላይ ተጠግተ የተለያዩ እንዳሉ አይደለ እንደነ መንሱር ማንቃረር ምናምን እንደሱ ታረከውን አስራሃለሁ። ይሄን ወንጀል ግን ዳር የምታደርስልኝ ከሆነ የማደርግልህን አታውቅምና ከነዚህ ክሩ አቋቋመ። የፖሊስ አለበት፣ የአቃቢ ህግ አለበት፣ የፋይናንስ ወንጀሎች መርማሪዎች አሉበት። ብዙ ናቸው፣ 1-5 ይሆናሉ። እዛ ውስጥ እኔ ወንጀሉን በማብራራትና ማስረጃ በመስጠት ፓርቲሲፔት አደረኩ ማለት ነው እዛ። ከዛም በኋላ ጉዳዩ እየሰፋ መጣ። ውስጡ የመኪና ሽያጭ ብቻ ሳይሆን የድንበር ተሻጋሪ ወንጀሎች አሉበት፣ ህገወጥ የሰዎች ዝውውር ነበረበት፣ መኒ ላውንደሪ ነበረበት፣ አደገኛ ወንጀሎች ነበሩበት። ከዛም በኋላ ይሄ ነገር ተጠናቆ ኦልሬዲ ፋይሉ ተጠናቆ ግን እኔ ከገባው በኋላ ለምሳሌ እኔ አይደለሁም ከኔ በፊት የገቡትን ጓደኞችም ሲገቡ 500 600 ወይ ከዛ በላይ ሰው ተመዝግቧል እኮ። ቀድሞ ከኛ በፊት እኮ ሰው ተመዝግቧል። እኔ ስገባ 80% ሰው እኮ ተመዝግቧል እኮ ኦልሬዲ ቀድሞ ተመዝግቧል። እናንተ እነሱን አይተን ተመዘገብን ነው ያሉት። ግን እኛ ደግሞ ይኸውልህ ይሄን ከማለት በፊት በነገራችን ላይ ተመዝጋቢዎችን መንገር ፈልጋለሁኝ። እስከዛሬ የቆየንበትን ላውራ የፈለኩትም ለዚህ ነው። አዎ ቁጥራቸው ከ1100 እስከ 1200 የሚገመቱ ሰዎች እንግዲህ የተሰጣቸውንና ሪፈንድ የተደረገውን ሳይጨምር ቁጥሩ እንዲህ ነው ማለት አንችልም። ምክንያቱም አሁን ጅምላ ነው ቁጥር የሚነገረን፣ ጅምላ ነው ማለት የተመዘገበው በሙሉ ነው። መኪና የወሰደው ዲል የሆነበት ገንዘብ የተመለሰለት ምናምን አይቆጠርም። እሱን ስናነሳው ምን ያህል ይሆናል ቁጥሩ እናየዋለን። ግን የሆነ ቁጥር አለ ገንዘቡን ከፍሎ መኪና ያላገኘ በጣም በብዙ መከራና ችግር የከፈለ። ስለዚህ ወተን ራሳችንን ዲፌንድ ማድረግ በዛ መከራ ውስጥ ያሉ ሰዎችን መተው አይነት ስሜት ነው የተሰማን። ስለዚህ ከነዚህ ሰዎች ጋር መቆም አለብን። ራሳችን ወተን ነው እንዲህ ነው እንዲያ ነው ከዚህ ጉዳይ የለንበትም ምናምን የሚለው አይደለም። እንደተባለው እኮ ነው ጓደኞቼ እንዳሉት ምንድነው እኔን የሚያስጠይቀኝ ከህግ አግባብ ግን በትክክል የተረጋገጠ ነገር አይቼ ገብቻለሁኝ። በነገራችን ላይ ስህተት ስለተፈጠረ እንጂ ባይፈጠርስ ኖሮ አሁን እኮ በነገራችን ላይ ስህተት ስለተፈጠረ ነው አይደለ? አጣርታችኋል አላጣራችሁም፣ ልክ ናችሁ ልክ አይደላችሁም የመጣው እንጂ እኮ እስከዛሬ በ30 40 ዓመት የማስታወቂያ ሂደት እኮ ተኪዷል እኮ
አይደል ሄደናል። እኛም እኮ እየሰራን ኖረናል እኮ። ስለዚህ ልታይ የሚገባውን የመጀመሪያውን ነገር አይተሃል። ከዛ በኋላ እንደው ስህተት እንኳን ቢፈጠር ሰው ልጅ ጨዋ አይደለም። ከአመት ከ6 ወር በኋላ የሚለውጠውን ነገር እርግጠኛ አትሆንም። እንደዛም ሆኖ ግን የማስታወቂያ ኃላፊነትን ያለብኝ ስለዚህ አይ በቃ ገሸሽ ብዬ የሚሆነውን ነገር ዳር ልሁን አላልንም። ልክ እንደ ባለቤት እንደ ባለጉዳይ ገብተን ጉዳይ ውስጥ መሄድ ከሚገባን በላይ እየሄድን ነው። ይሄንን ተመዝጋቢዎቹ ያውቁ። ምክንያቱም እየወጣን በእያንዳንዱ በሚለቀቀው ቪዲዮ ልክ እንዲያደረኩ ነው ምናምን የሚል ነገር ውስጥ አልገባንም። አጉል ተስፋም ውስጥ አልገባንም። ግን በተቻለ መጠን በነገራችን ላይ ተክሊዬ 4ኛ ዙር ከተሰጠ በኋላ መስቀል አደባባይ አሁን ይሄ የኛ ማንዴት አይደለም። ምዝገባ እንዳስቆምን ታውቃለህ። በቃለ ጉባኤ ተፈራርመን ምዝገባ አስቆመናል። ከዚህ በኋላ ሰው መመዝገብ ድርጅቱ አይችልም። ምክንያቱም መመዝገብ የእናንተን ቃለ ጉባኤ አይተው እንደው መስቀል አደባባይ ላይ ነው ሁሉ መስቀል አደባባይ ላይ መኪናው ሲዘምብ ሁሉም ተመዝጋቢ ቢያገኝ ስለሚጓጓ ነገሩ ምን እየሆነ መጣ? እየጦዘ መጣ። ምክንያቱም የተሰጠው አለ ደግሞ ጓጉቶ እዛ ጋር የሚጠብቅ ሰው አለ። ስለዚህ ጡዘቱ ጨመረ። ሲጨምር በቃ መኪና ካልተሰጠን የሚል ነገር መጣ። ሲመጣ በዚህ ሲቹዌሽን ሌሎች ሰዎችን መመዝገብ ቁጥሩን ከፍ አድርጎ ሌላ ችግር መፍጠር ነው። ስለዚህ ማጣራት አለብን። የተመዘገበው ይጣራ። ዲሌው እንደፈለገ ይሁን። ሰዎቹን ሰብስበንም ቢሆን አውርተንም ቢሆን 6 ወርም ይፍጭ ዓመትም ይፍጭ ምንም ይፍጭ እነዚህ ሰዎች መኪናቸውን ሳያገኙ መመዝገብ የለብህም። እንደ ተቋም እኛ የማኔጅመንት ሰዎች አይደለም፣ የመንግስት አካል አይደለም። ማስታወቂያ ማስቆምን ምን አይነት ማስታወቂያ ዳኒ? በ950 ሺህ የሚለውን አስቆምን። ባይዘው በነገራችን 950 ሺህ ለምንድን ነው ግን 950 ሺህ ብቻ ሁልጊዜ የምትያዘው? ፕላስ 950 ሺህ ፕላስ ሊብሬና ምናምን የሚከፈልበት ባይዘው በ950 ሺህ ብር መኪና ይሸጣል እንደተባለ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ